በሰው ህይወት ስትገባ በእውነት ለመናገር አያምርብህም። የምር ስነግርህ ማለት ነው። እና እንግዲህ ትናንትና አይታችኋል ማርክና ቤዛ እንደዛ እየሆኑ ምናምን በዛ መልክ እንግዲህ ቤዛን ኤፋ ይዟት ሂዶ ነበር። እንግዲህ ማርክም ደግሞ ብቻውን ነበር የሄደው። እንግዲህ ቤዛና ኤፋ ካፌ ውስጥ ገብተው እንግዲህ እንደዚህ ሲሆኑ እንግዲህ ቪዲዮ ተቀርጾ ለማርክ ተሰጠው መሰለኝ። ማርክ ዛሬ ይሄን ቪዲዮ አውጥቶታል ማለት ነው። እና ኧረ ይደብራል በእውነት ስራም ቢሆን በጣም ይደብራል ማለት ነው። ሴቶች ናቸው እዛ አይደረግም ማለት በእርግጥ ማርክ ተመካክራችሁ ሊሆን ይችላል። ነገር ግን ለተመልካች ራሱ ይደብራል እውነት ለመናገር ማለት ነው። እና ትናንትና እንደዚህ ያንን ቃላት ስትወራወሩ በጣም እንትን የሚል ቃላት ስትወራወሩ ምናምን ለራሳችሁ እንኳን ሊደብራችሁ ይገባል ብዬ አስባለሁኝ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ሆይ? ያለሁላችሁ ደህና ነኝ። ዓለም ላይ ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁንም በአዲስ መጥቻለሁ። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ኮሜንት ማድረጋቸውን እንዳትረሱ ማለት ነው። ዛሬም እነ ማርክን ይዤላችሁ መጥቻለሁ። እንግዲህ ይኸው ዛሬ ደግሞ እንግዲህ ኤፋ ተብዬው ደግሞ አንዳንዴ ኤፋ ተብዬው በሰው ህይወት ሲገባ አይችልበትም። ፕራንክም ቢሆን ማለት ነው። ኤፋ አይችልም በሰው እንትን በጥንዶች መሀል ሲገባ ፕራንክ ለማድረግ ኤፋ ማርያምን አይችልም። ብዙ ጊዜ እያየሁት ነው። አይችልም ማለት ነው። የሆነ የሚነጋገረው ቃላቱ ራሱ ጥሩ አይደለም እና አይችልም ባጭሩ ማለት ነው። እና እንዲሁኔስ እንዲሁ ልሳቅ ወይ ስላልቅስ? ኧረ በጣም ነው የምትገርሙት። ዶላር አሰከራቸው ወገኖቼ ማርያምን ዶላር ጨምሯል። ገባቸው አይደል? ዶላር ስለጨመረ አሰከራቸው። በቃ አሰከራቸው፣ ዩቲዩበሮችን አሰከራቸው። ምክንያቱም ጨምሯል በጣም ዶላር አሁን ላይ ገባቸው አይደል? ስለጨመረ በቃ ብሩን በምን እናምጣው በምን እናግኘው ነው አሁን። ገባችሁ? ምንም ለክብራቸው የሚባል ነገር አያስቡም አሁን። በቃ ብሩ ይምጣ ነው በቃ አሁን ላይ ብሩን ማንጣት ነው የሚፈልጉት። ገባችሁ? እና ይኸው በዚህ መልክ እንግዲህ እንደዚህ እንደምታዩት ነው። ኤፋ እንደዚህ ጥሩ አይደለም ለተመልካች ራሱ ማለት ነው። እናንተ ልቀልዱ ትችላላችሁ መቼም ውሸታሞች ናችሁ እንዳለ ማለት ነው። ይሄ የታወቀ ነው። ውሸታሞች ናችሁ ሁላችሁም ውሸታሞች። ካሜራ ላይ ሌላ ከካሜራ ጀርባ ሌላ ናችሁ እንዳለ ማለት ነው። እሱ ለማንም አይጠፋም። ግን ደግሞ ይሄ ደግሞ ጥሩ አይደለም። በጣም ነው የሚያስጠላባችሁ እንዲህ አይነት ነገር እና እግዚአብሔር ልቦና ይስጣችሁ ነው የምለው። እኔ ሌላ ምንም ማለንም ማለት ለምንም ቢሆን ለምንም እንደዚህ መሆኑ ተገቢ ነው ብዬ አላስብም። ቤዛም ብትሆኚ ማለት ነው ቤዛም ብትሆኚ ይሄ ተገቢ ነው ብዬ አላስብም እውነት ለመናገር። እናንተ ደግሞ እስኪ ሀሳባችሁን ስጡበት። እንደዚህ እየተሆነ የሚመጣው ብር በኢየሱስ ቢቀርባችሁስ በመድኃኒዓለም እዚሁ እስማ አንድ ብር እኮ ፈጣሪ ከባረከው ብዙ ነው በእውነት። እናንተ እንደዚህ ለዶላር ብላችሁ ራሳችሁን በሚዲያ ላይ ታረክሳላችሁ ዝም ብላችሁ። ሞት እንኳን አለ ብላችሁ አሰብ አድርጉ እስኪ። እና ማርክ መረጋጋት አለበት። በቃ እንደ በፊት ረጋ ያልክ ልጅ ነህ። አሁንም ረጋ በል። እንደዚህ አትሁን። በቃ አለቀ። ለአንተ ታላት ትሆን ታላላትም እንግዲህ ደግሞ በቃ አለቀ። ይሄ ነው። ሌላ ምን እላለሁ ታዲያ? ምንም የምለው ነገር አይኖርም። ለአንተ ታላት ለአንተ ናት። አለቀ። ማንም አይወስዳትም። ያንተ ተተባለች ያንተ ናት። እንግዲህ ይሄንን ነው የምለው። ሌላ ምንም የምለው ነገር ያለኝ አይመስለኝም ውዶችዬ። እንግዲህ እናንተ ደግሞ የመሰላችሁን ሀሳብ ሰጡበት ማለት ነው። እና ነገሩ ግን በስመ አብ እኔ እንጃ ወዴት እየሄደ እንደሆነ የማውቀው ነገር የለም ማለት ነው። ልቦና ይስጣችሁ ነው የምለው። ልብ ይስጣችሁ ነው፣ ልቦና ይስጣችሁ፣ ልብ ይስጣችሁ። ይሄን ነው የምለው። ሌላ ምንም የምለው ነገር አይኖረኝም። ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ።